ባትመጪ ኖሮ ልትገለኝ ነበረ። ኧረ እንዴት ጀልሽበት? አላበዛሽውም እንዴ አንቺ ሰይጣን? ቆይ ዝም ስትባይ የተፈራሽ ነው እንዴ የሚመስልሽ? ልጅቷን እኮ ልትገያት ነበር። አይዞሽ እሺ። እውነቴን ነው ቤት በጣም ነው የሚያመው። በጣም እየፈራሁት ነው። ኧረ እኔ ምንም ነገር አላደረኩትም። አንቺ ዝም በይ፣ ምንም ነገር እንዳትናገሪ። እንደውም አሁን ከዚህ ውጭ ነይ ውጭ። እንደውም ልብስሽን ጠቅልለሽ ትወጫለሽ። ነይ ውጭ ነይ። እሰይ ይበልሽ፣ ስራሽ ነው። ጽዮን ማለት ይቺ ናት። ምን ካንቺ ጋር ጠዋት ማታ ያከራክረኛል? ሆ ገኒ በሌሊት ተነስተሽ እያጸዳዳሽ ነበር። እስካሁን ምንም አላረፍሽም። በዛ ላይ ማታ ማምሽተሽ ነው የተኛሽው። ገኒ እባክሽ ረፍት አድርጊ። ኧረ ችግር የለም የኔ ልጅ፣ ምንም አይደክመኝም። እንዴ ታዲያ እዚህ የመጣሁት ላግዝሽ አይደል እንዴ? ደግሞ እኔ እዚህ ሆኜ አይናንሽን ሳይኮለኝ ትልቅ ተስፋ ነው። አይ ገኒ እንደዚህ አትበይ። አሁን አይደለም የሚታወቅሽ። አታስቢ የኔ ልጅ፣ እኔ ምንም አልሆነም። ገኒ የማወራሽ ነገር አለ። እውነት? እሺ ንገሪኝ፣ ምን አጋጠመሽ? በመጀመሪያ ግን አንድ ነገር ቃል ግቢልኝ። ምንም ይሁን እስማማለሁ። ምንድን ነው? ምን መሰለሽ ገኒ፣ እዚህ አብረሽኝ ብትሆኚ ካንቺ በላይ ደስተኛ የምሆነው እኔ ነኝ። ግን በቃ የያፌትን ጸባይ እንደምታዩ ነው። ስርዓት የሚባል ነገር አያውቅም። ጭራሽ ሰው ሳይማ ይብዝበታል። ስለዚህ አንቺን ሲናገርሽ እኔም ከምበሳጭ፣ አንቺም እየከፋሽ ዝም ከምትይ እኔ ልቻለሁ። አንቺ ወደ ቤትሽ ተመለሽ። እስኪሻለኝ ድረስ እየተመላለሽ ጠይቂኝ። አይ እንደዛማ አይሆንም እንዴ! እኔ ህፃን ነኝ እንዴ ሰው በተነገረኝ ቁጥር መከፋው? ይገባኛል። እኔ ያስበሽ እንደሆነ እኮ አውቃለሁ። ግን ቢሆንም በዚህ ሀሳብሽ አልስማማ። ግን ከልቤ ነው እንደዚህ የምልሽ። አንድ የከፋ ነገር ከተናገረሽ እንደ በፊቱ የመቋቋም አቅም የለኝም። አይዞሽ የኔ ልጅ፣ እኔ ምንም ስለማልናገር የፈለገውን ነገር ቢል ምንም አያመጣም። እሺ ገኒ፣ በቃ አንቺ እንደፈለግሽ። ቆይ ሞት የተባለው ዶክተር አንቺን ያከመሽ ነው አይደል? አዎ ገኒ፣ እሱ ነው። እንዴት ነው የሚያሳዝነው። ሲታይ እኮ በጣም የዋህ ነው። ከሰው ጋር የሚጋጭም አይመስልም። ምን ያፈር ልብላ። አይ እንግዲህ ምን ታደርጊዋለሽ?